በእርግጥ ክርስቶስ የመጣው የራሱን ሕግ ሊያስወግድ ነውን? አይደለም። ኤፌሶን ምዕራፍ 2 ቁጥር 14 ይህ ጥቅስ ብዙ ጊዜ ይወሰዳል የእግዚአብሔር ሕግ እንደተሻለ ለማስተማር። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። ሐዋርያው ጳውሎስ በዚህ ስፍራ አንድ ሕግ እንደተሻለ ይነግረናል። ሰላማችን የሆነ አምላክ ሁለቱን ያዋሃደ በዋናነት አይሁድንና አሕዛብን። በመካከላቸው የጥል ግድግዳ ነበር፣ ሰው ያስቀመጠው የጥል ግድግዳ። አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ ሁሉም በክርስቶስ ስንት ሆኗል? አንድ ሆኗል። አንድን ጥቅስ ብቻ አይተን በዛ መደምደሚያ ማድረግ የለብንም። ጥቂት እዚህ ጥቂት እዛ እያልን የእግዚአብሔርን ቃል በጥቅሉ ስናጠና እውነት ያኔ ምን ይለናል? ይገባናል፣ እውነትን እናውቃለን። ምዕራፍ 2 ቁጥር 14 ይህ የእግዚአብሔር ባሪያ ሐዋርያው ጳውሎስ ምን አለ? በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ምን አለው? ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። የእግዚአብሔር 10ቱ ትእዛዝ በእኛ ላይ የተጻፈ የሚቃወመን የዕዳ ጽሕፈት ነው ወይ? በፍጹም አይደለም። ዘጸአት ምዕራፍ 20 ቁጥር 2 ላይ የእግዚአብሔር ቃል ሲናገር 3 ላይ የመጀመሪያው ከ10ቱ ትእዛዝ የመጀመሪያው ከእኔ በቀር ሌሎች አማልክት አይሆኑልህ። ይህ የሚቃወመን የዕዳ ጽሕፈት ነው አይደለም። ብዙ አማልክት ነን የሚሉ ቢኖሩም አምላክ እኔ ብቻ ነኝ እያለ፣ ስለዚህ እኔን ብቻ ምን በል አምልክ። በላይ በሰማይ ካለው በታችም በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና እኔን በምንም አይነት ነገር አትመስል። በላይ በሰማይ ካለው በምድር ከምድርም በታች በውሃ ውስጥ ካለው ነገር እግዚአብሔር ይህንን ይመስላል ብለህ ስዕል ላንተ አታድርግ፣ አታምልካቸው፣ አትስገድላቸው። ይህ የሚቃወም የዕዳ ጽሕፈት ነው አይደለም። ይህ አምላክ ምን አይነት አምላክ እንደሆነ ባህሪውን የሚገልጽ ነው። የሚጠላውን ነገር የሚያሳውቅ ነው። የሚወደውን ነገር የሚያስገነዝብ ነው። 3ኛው የእግዚአብሔር ትእዛዝ የእግዚአብሔርን የአምላክን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል ምን አይለውምና አያነጻውም። የአምላክን ስም በከንቱ አትጥራ የሚለው የሚቃወመን የዕዳ ጽሕፈት በመስቀል ላይ የተሻረ የተወገደ አይደለም። የአምላክ ስም ምንድነው? ክቡር ነው። እንደው ዕቃ በወደቀ ቁጥር የሆነ ነገር ባለፈ ቁጥር የጌታን ስም መጥራት አይገባንም ወገኖቼ። የአምላክ ስም ሰዎች የሚድኑበት የዳንበትም ስም ነው። የአምላክ ስም ሙታን የሚነሱበት ነው። የአምላክ ስም አጋንንት የሚወጡበት ነው። የአምላክ ስም በሽተኞች የሚፈወሱበት ነው። አይደለም የአምላክ ስም የአንድ ጠቅላይ ሚኒስትር ስም እንኳን በከንቱ ምን አይልም አይጠራም። እግዚአብሔር ክቡር ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም። 4ኛው ትእዛዝ የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባርንም ሁሉ አድርግ። 7ኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅም ሴት ልጅም ሎሌም ገረድም ከብትህም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ ምን አትበሉ አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በ7ኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። የሰንበትን ቀን ትቀድሰው ዘንድ አስብ የሚለው የቱ ጋር ነው እኛን የሚቃወመው? የዕዳ ጽሕፈት የሆነብን የቱ ጋር ነው? 6 ቀን ስራ 7ኛውን ቀን ምን በል እረፍ። ማን እንዳረፈ? አምላክ እግዚአብሔር እንዳረፈ። ይሄ ቀንበር አይደለም፣ ይሄ ሸክም አይደለም፣ ይሄ ራሳችን ላይ የተተበተበ ነገር አይደለም። እረፍ ነው፣ ነፃሁን ነው፣ እግዚአብሔርን አስብ ነው። 24 ሰዓትን ከ7ቱ ቀናት ለእግዚአብሔር ለይ ነው።
ይልቅ በመስቀል ላይ ምህረትና እውነት ተገናኙ፣ ጽድቅና ሰላም ምን አሉ? ተስማሙ። የእግዚአብሔር ጸጋ ተገለጠ፣ የእግዚአብሔር ፍቅር ተገለጠ፣ ምህረት ተገለጠ እንጂ የእግዚአብሔር 10ቱ ትእዛዝ አልተሻለም። ታዲያ ጳውሎስ ተሽሯል የሚለው ሕግ የትኛው ነው? የሚቃወመን የዕዳ ጽሕፈት